እንዲሮችን ከሰው ጋር እያነጻጸርን አይደለም የምናስተያየው። አላህ ይሰማላው፣ ያያላው፣ ይናገራላው፣ ያውቃላው። ግን ሲያውቅ አንጎል ምናምን እያልክ እንደኛ ከሰው ጋር አታገናኘውም። ይሄ ማይንድ ምናምን አንጎል ምናምን ሰለብራል ሜዱላ ምናምን እያልክ የምትፈላሰፍ ከሆነ አደጋ አለው። ያ ምንድን ነው? ተሽቢህ ይባላል። አላህን ከፍጡር ጋር ማመሳሰል ይባላል። አላህ ይሰማል፣ አዎ። ይናገራል፣ አዎ። ያያል፣ አዎ። ያውቃል፣ አዎ። ግን ከፍጥረት ጋር የሚመሳሰል አይደለም። አላህ ከአርሽ በላይ ነው፣ አዎ። በቃ ይሄ ነው እምነታችን። ግልጽ ነው። አላህ ከፍጥረታት ይፈልጋል? አይፈልግም። የማይፈልግ ከሆነ ለምን አቅጣጫን ተጠቀመ? በላይ የሚለውን ነገር ከላይ የሚለውን ነገር እኮ ለመፈለጉ ማስረጃ መሆን አይችልማ። እሱማ ለምሳሌ አላህ ይመለካል አይደለ? አምልኮ ይቀበላል ከሰው። ከፍጥረት የማይፈልግ ከሆነ ለምን አምልኮ ይቀበላል? ፍጥረቱ ለፍጡራኑ ስለሚጠቅም ነው እንጂ ለሱ አይጠቅምም እኮ። ለምን ይቀበላል? ለምን ይቀበላል? አምልኮ ለምን ይቀበላል? ትእዛዝ ስላደረገበት ነው። አምልኮ እንደዛ ነው የምትለው እንጂ ከፍጥረቱ ስለፈለገ ብላ አትልም። አንተ ስታንዳርድ አታውጣለትም። እሱ በሚፈልገው መልኩ ፈጥረዋል። እሱ በቁርአን ላይ ባሰባው ኢስባት በወሰፈው ወስፍ ካላ ከአርሽ በላይ መሆኑን ከነገረ ከአርሽ በላይ ስለሆነ ብቻ ከፍጥረቱ ይፈልጋል ብለህ ድምዳሜ ላይ ለምን ትደርሳለህ? ፋላሲ ነው ይሄ፣ ሎጂካል ፋላሲ ነው የሰራው። አሁን እኮ ማለት ነው እኔ እኮ ጥያቄ ነው። አሁን አርህማኑ አርሽቷ እቀበለዋለሁ፣ ግዴታዬም ነው መቀበልም። አርህማኑ አርሽቷ የመረረኝም ቢሆን እውጠዋለሁ። አርህማኑ አርሽቷ ከፍጥረቱ ይፈልጋል አያስብልማ። ከፍጥረቱ ይፈልጋል ካልክማ ኮዝ ኤንድ ኢፌክት ውስጥ ልትገባ ነው። ያ ደግሞ አያዋጣም በራሱ አንደኛ ነገር ማለት ነው። ቅድም እንዳልኩ ነው። ከፍጥረት ጋር አታመሳስለው። ፍጥረት የሚያስፈልገው ጥገኛ ነው። እሱ ኢንዲፔንደንት ነው፣ አሰመድ ነው። እሱ የሁሉ ነገር መጠጊያ እንጂ እሱ በማንም ላይ ተጠጊያ አይደለም። የተነገረንን ነገር በቁርአንና በሐዲስ ላይ የመጡት ነገሮች እንቀበላለን። ከፊያው ላይ ግን ፊሎሶፊካል አስፔክት የለንም። እንዴት እንደሆነ እስካልተገለጸ ድረስ ምንም እንትን አላህ ያያል፣ አዎ። እንዴት ያያል? አልተገለጸም። አላህ ይሰማል፣ አዎ። እንዴት ይሰማል? አልተገለጸም። ያውቃል፣ እንዴት ነው የሚያውቀው የሚለው ነገርም ራሱ አናውቅም እኛ። ሊሚትድ አለው ራሱ። ይሄ ሚጥጥዬ እኮ ነው አሁን ራሱ ኖርማል ማለት ነው። እና አንተ አስበው የሆነ ፒያሳ ጋር ቁጭ ብለህ ሻይ እየጠጣ ልክ ደግሞ ከፒያሳ ደግሞ እኔ ቦሌ አካባቢ ላይ በደርስ ግን ሚጥጥዬ ነው የምትሆነው። ከዛ ምድር ላይ ሰውን ደግሞ አስበው። ከዛ ደግሞ ፕላኔቷ ላይ አስባት። ከዛ ፕላኔቷን ደግሞ አስበህ ደግሞ ወደ ላይ ሂድ፣ ሰባቱ መላእክት። ከዛ ሶላር ሲስተሙ ጋር ሂድ። ከዛ ወደ ጋላክሲ ሂድ። ከዛ ወደ ክላስተር ሂድ። ወደ ማን ነው ምንድነው ሚልኪ ጋላክሲ ጋር ሂድ። ከዛ በኋላ ምን ክላስተር ጋር ሂድ። ከዛ ዩኒቨርሱ ጋር ሂድ። ዩኒቨርሱ ደግሞ መልቲቨርስ የሚባል ኮንሴፕት አለ፣ አለማት የሚባሉ አለ። ይሄን የፈጠረ አምላክ ይቺ ሚጢጥየዋ ወሂድ፣ ይሄ ሚጢጥየዋ ወንድሜ አንተ ያንን ኮምፕሬንድ ማድረግ አንችልም። ያ ፍጥረትን ከፍጥረት በላይ የሆነ የዓለማቱን ጌታ በቁርአንና በሐዲስ ላይ በወሰበበት ወስፍና ባሰባበት ኢስባት ነው የምንቀበለው። በቃ ከዛ የዘለለ ነገር የለም። በዝምታ የታለፉ ነገሮችን በዝምታ ነው የምናልፈው። ፊሎሶፊካል አስፔክት ከመጣ ሎጂካል በመጣ ሎጂክን በሎጂክ ማፍረስ ይቻላል፣ እንዳሁኑ ማለት ነው። አፍ ራሱ መቆላለፉ ላይ ይቻላል። ግን ምንም የሚጠቅመው ነገር የለም። ለአንተ ለህይወት የሚጠቅም ነገር፣ ለዱንያ ላይ የሚጠቅም ነገር አህካሞች ምንድን ናቸው? እንዴት ነው መኖር አለብህ? እንዴት መስገድ አለብህ? እንዴት መጾም አለብህ? ዱንያ ላይ ያለ እንዴት ነው የምትኖረው? ለቀጣዩ ዓለም ምንድን ነው የሚያስፈልገው የሚለውን ነገር ተቀምጦላል ቁርአንና ሐዲስ ላይ ማለት ነው። ቁርአንና ሐዲስ ላይ የተቀመጡ ነገሮች 3 ናቸው። 3 ጥያቄዎች የሚመስሉ ነው። ከየት መጣው፣ ለምን መጣውና ወዴት እሄዳለሁ። ከምን መጣው ስትል ስለ ክሬሽን ነው የሚያወራው፣ አፈጣጠርን ያወራል። ከዛ በኋላ ደግሞ ለምን መጣው የሚለውን ደግሞ ሬቬሌሽን ነው፣ አላህን ለማምለክ ነው። እንዴት እንደምታመልከው ሬቬሌሽኑ ላይ ታገኘዋል። ከዛ በኋላ ደግሞ ወዴት እሄዳለሁ ስትል ደግሞ መጨረሻ ላይ ዴስቲኔሽንን ነው፣ ሳሊቬሽን ነው፣ ስለ መዳን ነው የሚያወራው። ቁርአን 3 ነገሮችን ነው። ክሬሽን ላይ በጣም አተኩሮ ያወራል፣ ሬቬሌሽን ላይ በጣም አተኩሮ ያወራል፣ ሳሊቬሽን ላይ በጣም አተኩሮ ያወራል። እነዚህ 3ቱን ነገሮች ከያዝክ ትሻገራለህ። በተረፈ ይሄ ያው የምታመጣቸው ነገሮች እንደዚህ የምጠይቃቸው ኢልሙል ከላም የሆነ ሰዓት ላይ ግሪክ እና የሮም ፍልስፍናዎችን አምጥተው ከእስልምና ጋር ለማጽረህ አልተሳካላቸውም። እነሱ እነ ሙተዚላ እነ ጀህሚዮች የሚባሉት እነ ማትሪዲያ ምናምን አሻሪ ምናምን የሚባሉ እንትኖች በአንድ ወቅት የነበረው አቂዳ ላይ የነበረው አቋም በጣም አደገኛ ነገሮች አሉ። ሞር ፊሎሶፊካል የሆነ አስፔክት ነው። ለዛ ነው ገብተዋል። ቁርአንና ሐዲስ ላይ በመጣበት በተወሰበበት ኮንቴክስቹዋል በሆነ አፕሮች፣ ቴክስቹዋል በሆነ አፕሮች፣ ግራማቲካል በሆነ አፕሮች እና የሂስቶሪካል በሆነ አፕሮች መቀበል ነው ያለብህ። እሺ አሁን እኔ እንደዚህ አይነት ጥያቄ ላይ ከምጠይቅ እንደዚህ ከየት መጣው፣ ለምን መጣው፣ ወዴት ነው የሚሄደው የሚለውን እዛ ላይ አትንጭ፣ እዛ ላይ ብቻ መስራት አለብን። ምን አልከኝ?
ከየት ነው የመጣሁት? ለምንድን ነው የምኖረው? ዓላማዬ እንደገና የምሄድበት ዓላማስ ወዴት ነው የምሄደው የሚለውን ነገር እነዚህ ነው ዓላማ አድርጌ መኖር ያለብኝ ነው። እንደዚህ አይነት ጥያቄ ማንሳት የለብኝም። ማንኛውም ጥያቄ ስትጠይቅ ጥያቄ የምትጠይቀው የጥያቄ ፎንጋ የለውም። እኛ ጋር ሙስሊሞች ጋር ስትመጣ ማለት ነው። በተለይ እዚህ ቤት ስትመጣ አሁን ጥያቄውን ጠይቃለህ እኮ መልሰን እንልሃል። መጠየቅ አለብን። ምክንያቱም ጥያቄ ነው፣ አይምሮ ውስጥ ጥያቄ ነው የሚመላለሰው። እኔ ቁልፍ ስሰጥህ ምንጭቅ አድርጌ ብሰጥህም ረጋ ብዬ ብሰጥም ሁለቱም ከቋንቋ አንጻር መስጠት ነው። ጥያቄ አጠያየቀ ስላማረ ነው የተመለሰልህ። ገብቷል ማለት ረጋ ብለህ ስለጠየቅ ጥያቄ የተመላለሰብን ነገር መጠየቅ አለብህ። ግን ጥያቄውን ቢሆን ተመልሶልሃል በሆነ ነገር ማለት ነው። እና በጥያቄ መልስ ላይ እክል ካጋጠመ ደግሞ ዳጎስ ያለ መልስ እንሰጥሃለን ማለት ነው። ማንም ሰው እዚህ ቤት መጥቶ ገሰረት ሆኖ እንዲወጣ አንፈልግም። እኛ ፍላጎታችንም የለንም። ስለዚህ በተቻለ አቅም ማንኛውም ጥያቄ ሲኖርህ ሌላ ቀንም ፎሎ አድርገኝ፣ እኔንም ማሂርንም ፎሎ አድርጋቸው ወንድሞችን ማድረግና ማንኛውም ጥያቄ ሲኖርህ ጠይቅ ራሱ ማለት ነው። ከመጠየቅ ነው ራሱ። ይሄ እንደነ ጃቢር አይነት አሁን የምታያቸው ሰዎች በአንድ ወቅት ይጠይቁ ነበር ማለት ነው። ዛሬ ላይ እነ ጃቢር ሺ በከንፉ ሺ በአክናፉ የሚባሉት በአንድ ወቅት በመጠየቃቸው ምክንያት ነው። ከመጠየቅ ደግሞ ከጉሊት ወደ ጉልላት፣ ከባርነት ወደ አርነት እንደገና ደግሞ ከአርሽ በላይ ሆነ ማለት ከአርሽ ፈለገ ማለት ፍጹም ሽታውም የለም። እንደዚህ የሚያስይዝም ነገር የለውም በፍጹም። እኛ አላህ ከአርሽ በላይ ነው ስንል ከአርሽ ፈለገ ከቦታ ፈለገ ማለት ላ በፍጹም እንደዚህ የሚል አንድም አህለ ሱና የለም። አላህ ከቦታ ይፈልጋል በቦታ ተከቦ አለ የሚል አንድም አህለ ሱና የለም። ባኢኑ ሚን ኸልቂሂ አላህ ከፍጡራን ሁሉ ተላቆ አላህ ከአርሹ በላይ ከፍ ብሏል። ከአርሹ በላይ ከፍ ብሏል። አላህ ከአርሹ በላይ ከፍ አለ ማለት ከአርሽ ፈለገ ማለት አይደለም። ምሳሌ ልስጣችሁ። አላህ ሱረቱ ተሕሪም 6ኛ አያ ላይ ምን ይላል? ስለ መላኢኮች ሲናገር ላ ያዕሱነ አላህ ማ አመረሁ ወየፈዓሉነ ማ ዩእመሩ። አላህ ያዘዛቸውን በፍጹም አያምፁም። በፍጹም ላ ዩኻሊፉን በፍጹም እንትን አይሉ አይቃረኑም። አላህ ያዘዛቸው የታዘዙበትን ብቻ ነው የሚሰሩት መላኢኮች አለ አላህ ሱብሓነሁ ወተዓላ። ጠይብ ኢዘን አላህ የሚያዘው መላኢካ ይፈልጋል ማለት ነው። አላህ የሚያዘው መላኢካ ያስፈልገዋል ማለት ነው። ሱብሓነከ ረቢ ግልጽ አይደለም። አላህ የሚያዘው መላኢካ ይፈልጋል። ምሳሌ መለከል ሞት ልውሰድላችሁ። ምሳሌ መለከል ሞት ሩህ እንግዲህ በማውጣት የተመደበ መላኢካ ነው አይደለም እንዴ? ጠይብ አላህ የእኛን ሩህ ውጣ ቢለው ይወጣል አይወጣም? ይወጣል። መለከል ሞት አለ ማለት እዛ ጋር አላህ ከመለከል ሞት ይፈልጋል ማለት ነው? በፍጹም አያሲዝም። አላህ ከመላኢኮች ይፈልጋል ማለት ነው? ላ አይደለም። አላህ ከዓለማት የተብቃቃ ጌታ ነው። ነገር ግን አላህ መላኢኮችን ፈጥሮ የሥራ ድርሻ ሰጣቸው ማለት አላህ ከነዛ መላኢኮች ይፈልጋል ማለት አይደለም። በፍጹም አላህ ከማንም ምንም አይፈልግም። ልክ እንደዚሁ አላህ አርሽን ፈጥሮ ከአርሽ በላይ ሆኗል፣ ከአርሽ ምንም ሳይፈልግ። ልክ ከመላኢኮች ከመክሉቆቹ ምንም እንዳልፈለገ ሁላ ነገር ግን ፈጥሮ የሥራ ድርሻ እንደሰጣቸው ሁላ አላህ አርሽን ፈጥሯል፣ ከአርሹ በላይ ሆኗል። ግን ከአርሽ ምንም ሳይፈልግ አላህ ከማንም ምንም የሚፈልግ ጌታ አይደለም ጌታችን አላህ ሱብሓነሁ ወተዓላ። ባረከላሁ ፊኩም። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. هذا والله